መንገዱም ህይወቱም እውነቱም እኔ ነኝ ካለ ወደ አላህ የሚያደርሰው ማንም የለም ያለ ኢሳ በስተቀር። ከዛ እርሱ በቃ ኢሳን አምኛለሁ ተከትያለሁ። እሺ ሊጠይቀው። አሜን። እሺ የመፍጠርን ወይም የሀሊቅነትን ስልጣን አላህ ብቻ ነው የሚችለው። አዎ ግን ለነቢያቶችም ይሄን ስልጣን አልሰጠም። ለኢሳ ተሰጥቷል። ለኢሳ እንዴት ተሰጠው? ተሰጠው ምን በለን ሰላም ወአብረሁል አክማሃ ወልአብረሰ ወኡሂል መውታ ይላል። ለምጻሞችን ፈዋሽ፣ ደንቆሮችን መፈወስ፣ አይነ ስውርን መፈወስ፣ የሞተን ማስነሳት ኃይሉ ተሰጥቷል። ስልጣን አለ። ደግሞ ህይወት ፈጣሪ ነው ይላል። ወአብረሁል አክማሃ ወልአብረሰ ወኡሂል መውታ በኢዝኒላህ ይላል። በቃ ህይወት ፈጣሪ ይላል። ሰው ሆኖ የመፍጠር ኃይል አለ። ከአላህ ጋር አንድ ስለሆነ ኃይል አለ ማለት የመፍጠር የሞትን ማስነሳት ኃይል አለ። በቂያማ ስለ ቂያማ ቀን ይመጣል። አሁን በህይወት አለ። አርሼ ተቀምጧል። አራተኛ ሰማይ ተቀምጧል። አላህ ዘንድ ላይ አረብኛ ይለዋል። አርሼ ላይ ተቀምጧል። አርሼ ማለት አራተኛ መንግስት ሰማያት ማለት ነው። ተቀምጧል። ይመጣል። ሲመጣ ፍርድ ነው የሚጠብቀው። ሰውን ሁሉ ፍርድ ይጠብቀዋል። እሱ ከመምጣቱ በፊት ተውባት የገባ ሰው ይድናል። በሱ ተውባት ካልገባ ሰው ማዳን አይችልም። ሊመጣ ያለው እሱ ስለሆነ የመጨረሻ ቀን እሱ ስለሚመጣ ማለት ነው። እሱ አሁን ከሰው ግንኙነት ነው ወይስ መንፈስ ሩህ አላህ ይለዋል? አዎ ሩህ አላህ የአላህ ሩህ ነው ይለዋል። የአላህ ቃል ነው ይላል። ቀውሉል ሐቅ ለዚህ ይምተሩን ይላል ቁርአን። እውነተኛ ቃል የአላህ ይላል። ኢሳ ራሱ ቃል ነው። ኢሳ ራሱ ሩሁላ ነው። ወሩሁ ሚኑ ፈአምኑ ቢላሂ ወበረሱሊሂ ይላል። ምን ማለት ነው? ወሩሁ ሚኑ ከአላህ ሩህ ተብሎ የተፈጠረ የተገኘ ወደ ማርያም ሄዶ ያረጋ እዛ ሰው ሆኖ ቁጭ ብሎ እንደገና ተወለደ። እንደ ሰው ተወለደ። ከማርያም ንክክ ምንም የለውም። ስለዚህ የአላህ ሩህ ስለሆነ ቁጭ ብሎ አሁን ጴንጤዎች ኢየሱስ እግዚአብሔር ልጅ ይሉታል። ግን ያልቻለው ደንቆሮ ህዝብ ይላል ማርያምን ሚስት አድርጎ አላህ ባልጋ ተጋንጆ የወለደ መስላችኋል? አይደለም። የአላህ ሩህ ስለተባለ በዛ ጥንሱ እንደዛ ስለሆነ እንጂ አልገባቸውም ሰዎች። ይግባቸው። አሁንም አላህ ቀጥተኛ መንገድ ይምራቸው። እሺ ነገር ልጠይቀው። እሺ ነቢ አደም ጀነት ሲባረር ከተባረረ በኋላ ሲባረር ነፍሱ ነው ሩሁ ነው ወይስ ስጋውን ነው? አሁን ጧራ ያጣው ነፍሱ ነው። ይሄን ይላል መሰላል ያ አደም ኡቲከ ሰምረ ቱራብ ፈተኡድ ኢለ ቱራብ አለ አላሁ ተዓላ። አዳም ሆይ ከአፈር አይደለም የፈጠረው? አሁንም አፈር ነህና ወደ አፈሩም ትመለሳለህ አለው። ልክ በባጢል ከወደቀ በኋላ እንደገና አላህ ራሱ ፈለጋ መጣና ከጀነት ሲባረር አምጥቶ ይዘጋ አስቀመጠው ይላል። አንድ ዝማሬ ልዘምርልኝ። እሺ አልሐምዱሊላህ ሐምዳን ቢላ ፈትራ ثم نشكره أشية بكرة قد من علينا بنقطة الذرة ثم صلاته على نور تترى ملفلاك دارا والأقلام جرى أما سجنا ليلا ونهارا أمرنا لمتو تعميرات لورا استيلا نساسا على أزر موتو أجر يلقسا يعني جاكنا متى إيسو درسا ተነስቢሎ አላው የሸተተው ሬሳ ተነስቢሎ አላው የሸተተው ሬሳ አንስቶ ያቆማል የመቃብር ሬሳ አንስቶ ያቆማል የመቃብር ሬሳ አንድ ጀግና አላኝ የአይሁድ አንበሳ። አሁን እቺን ጥርስ ያለቀው እኮ በጫት እኮ ነው።